በኢትዮጵያ ካያችኋቸው እስከዛሬ 100 ምናምን የሚደርሱ ሀገሮች ውስጥ ኢትዮጵያ ውስጥ በጣም የሳበህ ነገር ምንድነው? وجود الصحراء اذا تبغى الصحراء موجوده ኢትዮጵያ ስትፈልግ በረሃማ ሞቅ ያለ ቦታ ከፈለክ አላት وتبغى بحيرات موجوده አይ እኔም ወደው የተለያዩ የሃይቆች ቦታ ነው ካልክም አለለ መሄድ ይችላል اعجبني واحببت الانسان الاثيوبي ሌላው እኔ ይላል ያኛው ደግሞ እኔ ከሁሉም የወደድኩት ኢትዮጵያዊ ሰውን ነው اقول يا حبكم جوكم بصراحه እኔ በጣም ቀንቼባቸዋለሁ ምንኛ ደስ የሚል አየር ነው ያላችሁ انا اقول لك الجو عندكم بصراحه اذا بنتكلم عن الجو لا اله الا الله ما شاء الله تبارك الله እኔ ስለ አየራችሁ ተናገር ካልከኝ ምን እላለሁ لا اله الا الله ከአላህ በስተቀር ሌላ አምላክ የለም አላህ ይባርክላችሁ ብቻ ነው ብለው ማሻአላህ ተባረከላህ አላህ የፈለገው ሆነ እናንተ ላይ እናም يباركلاችሁ በቃ خلال السنوات البسيطة القادمة اثيوبيا راح تكون من اهم الوجهات السياحية في العالم بعالم ኢትዮጵያ በጥቂት አመታቶች ውስጥ ታዋቂ የሆነ የቱሪስት መዳረሻ እንደምትሆን አልጠራጠርም وابغى الكل يتذكر كلامي ይህንን ንግግሬን ሁላችሁም እንድታስታውሱት እፈልጋለሁ عن اثيوبيا من زمان قول اخوي عبد الله እኔ ስለ ኢትዮጵያ ምን ነው ድሮ ባወኩኝ ብያለሁ نجلس 6 شهور ولا سنه اذا الموضوع على الملل ما حنخلص እኔ ኢትዮጵያ አሁን መምጣት ከጀመርኩ ስንት ሆነኝ እንዴት እኔ መሰልቸት አልቻልኩም በቃ አልሰለቻትም ኢትዮጵያ እንግዲህ እንትን ነው ካሳንቺስ ነው ያ ብሽቅጥቅጥ ያለ አካባቢ በሙሉ ተስተካክሎ በዚህ አይነት መልኩ እንትን ወክ ማረጊያ ምናምን መሆን በጣም ደስ ይላል በጣም عن بلادنا ዛሬ ከሶስት ስታሮች ጋር ይላል በሙሉ በጣም ታዋቂ የሆኑ ጋዜጠኞችና ሌሎች የተለያዩ በተለያዩ ሚዲያዎች ላይ የሚታወቁ